በመጨረሻም ትራምፕ ላይ የሚዝት ልብ ያለው መሪ የተገኘ ይመስላል። ልብ ካለህና ወንድ ከሆንክ እናያዘኝ ሲሉ ፕሬዝዳንት ጉስታቮ ፔትሮ ለዶናልድ ትራምፕ መልእክታቸው አስተላልፈዋል። የላቲን አሜሪካ ፖለቲካ ወደ ከፋ ደረጃ መሸጋገሩ የሚያሳዩ ንግግሮችም ከኮሎምቢያ ምድር እየተሰሙ ይገኛሉ። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ አሜሪካ በጎረቤት ሀገር ቬኔዙዌላ ላይ የፈጸመችው ወታደራዊ እርምጃ ተከትሎ በፕሬዝዳንት ዶናልድ ትራምፕ ላይ ጠንከር ያለ ትችትንም ሰንዝረዋል። ፔትሮ ትራምፕ ላይ ተቆጥተዋል። ዋይት ሃውስን በግልጽም እየተፈታተኑ ይገኛሉ። ፕሬዝዳንቱ በንግግራቸው ናና ያዘኝ እዚህ እየጠበቅኩ ነው በማለት ለትራምፕ ቀጥተኛ ጥሪ አቅርበዋል። አሜሪካ በኮሎምቢያ ላይ ወታደራዊ ጥቃት ለመሰንዘር የምታስብ ከሆነ ሀገሪቱ ወደ ማያልቅ ጦርነት እንደምትገባም ፔትሮ አስጠንቅቀዋል። ቀደም ሲል የሽምቅ ተዋጊ የነበሩት ፔትሮ ዳግመኛ መሳሪያ ላለማንሳት ምለው የነበረ ቢሆንም ስለ እናት ሀገር ከሆነ ግን በድጋሚ መሳሪያ አነሳለሁ ሲሉ ዝግጁነታቸውንም ገልጿል። እናንተስ ስለ ፕሬዝዳንቱ ንግግር ምን ትላላችሁ? ሐሳባችሁን አጋሩኝ።